ከኢትዮጵያ መከላከያ ነህ? አንብበው። ማን ይላል? ምንድን ነው የሚለው? ኢትዮጵያ ምድር ፌደራል ፖሊስ ነው የሚለው አይመስልም? እንዴት የኦሮሞ ልጅ ነህ? አይደለም። የምንድን ልጅ ነህ? የት አካባቢ ልጅ ነህ? የት ይመስላል? እስኪ ገምተኝ። የአርሶ አደር ልጅ ነህ? የአርሶ አደር ልጅ ነህ? የነጋዴ የማን ልጅ ይመስላል? እስኪ በደንብ ይው። ምን ይታያል? አንተ እንደ አባት አህዮች ነው የምትመስል ፊት። ውረድ! ይሄ በስባሳ ፌደራል ፖሊስ። እኔ ሽፈራው ልጅ ልፈራ ነው? ተመልከተው ይላል። እሰነጥቅ ነበር አዲስ አበባ በሆን አሳድጄ ነበር። እንደ ዘመነ ካሴ መኪና አሻግሬ እንደማልክም ታውቃለህ። እዚያውንም ማስቀር አናት ክንፈልጬ በማካሮ ማስቀር ነበር። በስናይፐር ነበር ልብን ምደቃል። ውረድ! መጋዣ ምን ይመስላልኛ? ይታያል እዚህ ጋር ምን አባል ልታረግ? ፌደራል ፖሊስ ምናምን ቆርጠህ ላክለት። የዚያች ልጅ ፈሳ እንደ ምሬ ወዳጆ ትግሬ እዚህ ጋር ይዤም እንድመጣ እንዳይመስል። አንተን አናት ክን ብዬ ነው ቤተ መንግስት ምገባው። ጉረኛ አሁን እኮ ይሄ ፋይቲንግ ስላደረገ እኮ አሁን እኮ እሱ ፌደራል ፖሊስ ይላል። ኢትዮጵያ ፌደራል ፖሊስ ማለት እኮ እንደ አጋዚ ጊዜ ጭንቅላት የሚፈልጥ ሳይሆን በየሰፈሩ እየሄደ ዝም ብሎ አስራለሁ እያለ ገንዘብ የሚፈልጥ ነው። አጋዚዎች ደግሞ ጭንቅላት ይፈልጡ ነበር። ሁለታችሁ አንተ ሰገጥ ሞጣችን መረጃ ለማውጣት ነው። መረጃ ምንድን ነው? እንዳለ ነዳጁን እየጫኑ እያወጡት ነው። ጠቅላላ ነዳጁ ተቆፍሮ እየተጫነ እየወጣ ነው። የምን ነዳጅ? እዚህ ታች ሶማሌላንድ አካባቢ ያለው ነዳጅ ጠቅላላ የ700 ዓመት ነዳጅ ሌሊት ነው የሚወጣው በተሳቢ እየተጫነ። ማን ቆፍሮት? 30-40 ተሳቢ። ምን የኢትዮጵያ ነዳጅ ነው? አዎ የኢትዮጵያ ነው። የግላችን ነው የኛ። ወደ 98 ትሪሊዮን በ7 ዓመት ሲሰራ 90 በ700 ዓመት ሲሰራ ወደ 98 ትሪሊዮን በአመት የሚያወጣ ነዳጅ እየወጣ ነው ተደብቆ። ማን ነው የሚል? ወዴት ነው የሚሄደው ነዳጅ? መውጫው በሶስት ቦታ ነው የሚወጣው። ነዳጅ ቢኖረው ኢትዮጵያ ውስጥ ስንቆፍር ብንል ድህነት ነው የምናገኘው እንጂ ነዳጅ ሊወጣ አይችልም። አለ ሞጣዬ፣ የፈለግከው አይነት መረጃ አለኝ እኔ በውስጥ ልክ ነው። ቢቆፍር ድህነትን ያገኘዋል እንጂ ነዳጅ ነው። የሚገርም ነገር ለኢትዮጵያ ሲካፈል አሁን በዚህ ሰዓት ያለው ሞጣዬ ልንገርህ ያለኝ መረጃ ላስረዳ። ምንድን እባክህ ማቱ አንዱ መጣና ምን አለ መሰላችሁ? ሞጣ አለኝ። አቤት አሁን እኮ ፋኖ 4 ኪሎ መግባት ቀላል ነው አለ። ምንድን ነው እለዋለሁ። ከደቡብ ጎንደር ያለው ከደቡብ ጎንደር ተነስቶ አዲስ አበባ እንጦጦ ድረስ ዋሻ አለ። አሳበራ ሁሉ በስር በመብራት እያበራ በሻለ እንትን በጧት ትገባለህ አለ። እሱ መረጃ እኔ ነኝ የሰጠው እኮ ሞጣዬ። ከውስጥ ለውስጥ ያለው ዋሻ እሳቱ እኮ ነኝ፣ እሳቱ ነኝ ሞጣዬ። አራዳድ እንዳለ ከባድ መረጃ ነው ያለው እጅ ላይ። ያ ዋሻማ እኮ ዘጉት። ያን ዋሻ ጉድ አደረጉና እንደ ባለፈው አንተው ነህ። እኔ አረዳው እሳቱ እኮ ነኝ፣ እሳቱ ነኝ እንዳንተ። ኦሮ በስመ አብ። የዛን መረጃ እኮ ፈልፍያ አውጥቼ ነው መጽሐፉን ደብቄ። በኋላ እኮ ነው አደገኛ ምርመራ ተደርጎ ነበር ያልከው። ዋልጌ የሚባለው መጽሐፍ ሞጣዬ፣ ዋልጌ የሚባለው እሳቱ እኮ ነኝ። እኔ ሰው አረሳም። አያችሁ ሰው ሲነገር ከድሮ ጋር አያይዤ ነው የማውቀው። ጎበዝ ነቅቼብህ። አየህ አንተ ደህንነቱም ላይ ሁሉም ላይ ነበርክ ማለት። ተመልከቱ፣ ይሄው ራሱ ነው። ባለፈው መጥቶ ከደቡብ ጎንደር ዋሻ አለ ሰንት ካለ ፋናው ምንም አያስፈልግም። ያን ዋሻ ተጠቅሞ እንጦጦ በታች በኩል ዘልቆ አዲሱ ገበያ የሚገርም ያ መረጃ ስናገር ሰው ጅን ነው ሳቀን ሞኝ ነው። እኔና 3 ሰዎች ነው የምናውቀው ይሄን ኢንፎርሜሽን። አንደኛው 300 ዓመቱ ነበር ባለፈው አርፈዋል፣ ትልቅ ሰው ናቸው። ሁለተኛው አንዱ ፈረንጅ ነው፣ ነጅስን ተልሳ ይባላል። ይሄ መረጃ ያለው ነጅስን ተልሳ ይባላል። በጣም ጥሩ ሰው ነው ብታየው። እኔ የሀገሬን ሀብት አውጥቼ አልሰጥም ብዬ መረጃ ደብቄ ይዤ በኋላ ነው ኧረ እባክህ እንደው ሌላው ቢቀር ይሄን ምስኪን የኢትዮጵያ ሕዝብ ያለውን ነገር ተጠቅመን እንደው ትንሽ እንኳን እንተባበረው ሲለኝ ቆይ ይሄን መረጃ ለሞጣ ልንገረውና ሞጣ ጋር ጉዳዩን አይተን እንመጣለን ብዬ ነው ያዘገየሁት። እና አሁን ደግሞ የዛሬው መረጃ ደግሞ በቦቲ ስንት ትሪሊየን እንትን ነው? ስንት ትሪሊየን ለኢትዮጵያ ሕዝብ በአመት ቢካፈል ለእያንዳንዱ ሰው ወደ 3 ቢሊዮን ዶላር የሚያወጣ ሀብት ብንካፈለው በየአመቱ እንግዲህ የኢትዮጵያ 133 ገብቷል። 76 ሚሊዮኑ ወደ ሰሜናዊ ያለው ክፍል 76 12 ወደ 90 አካባቢ ይሆናል ሰሜኑ ብቻ። እያንዳንዱ ነገር በቁጥር በመረጃ ነው ያለኝ። የሚገርም አዳማጭ አጥቼ ነው ሞጣዬ።
ስንት ዓመት ነው ተጠልቆ የሚያልቀው ያልከው? ነዳጁ 700 ዓመት አያልቅም። ቢቀዳ 700 ዓመት ይኸውልህ፣ ሰው ሞኝ ነው፣ ተረት ይላል። እኔ ግን እያንዳንዱ መረጃ አለኝ። እያንዳንዱ ኧረ በስመ አብ ውሸት እንደው ቁማ በአካል እንደ ሆሎኮስት ሰው የሚባሉት ውሸት በሁለት እግሯ ቁማ ስትሄድ ያየሁት ሃፒ ዛሬ እሳት ሰማ ይኸውልህ እኔ አንደኛው ተው ውረድ ተው። አያችሁ ባለፈው መጥቶ ደቡብ ጎንደር ያለው ዋሻ አለ ታስታውሳለህ? በሚሊዮን ታይቶለታል። ዋልጌ ይባላል መጽሐፉ አለ በግዕዝ ነው አለ ቤተክርስቲያን መጽሐፉ ራሱ አግኝቼዋለሁ። እና መጨረሻ ይሄንን ነው የደገመው። 3 ሰዎች ነው የምናውቀው ብሎ ሰላም ማን ደግሞ አንተ ምን ሰው ነው የገባን ተከንፈሩ በስላሴ ፎት ሰላም ሞት እግዚኦ ይኸውልህ እግዚአብሔር ክማት ይኸውልህ እግዚአብሔር እኮ ሲሰለቸው እኮ አነሳነ ስላሉ መላእክት ስሩት ብሎ የሰራው ሰው ነው። እንዴ አንተ ሞጣ እናቴ ቸችጎኛል እያለኝ ነው። ምን ይሻላል? በልጅነቴ ቸችጎኛል እያለኝ ነው። ረውረድ ቋንቋ ማስተማር እኔ ልምድ አለኝ የድብድብ በቃ ሰርተፍኬት አለኝ ማለት ይቻላል። በጣም ልምድ አለኝ። እኔ እኮ ስቀጣቀጥኩ ሞጣ ላይ ያደኩ ሰው ነኝ። ከዘራ በለው ምን በለው ጩቤ ይዞ የመጣ ሰው እኮ እንደዚህ እጁን ይዘምት ምቀማ ነው። አንዴ ገብቶ የተናገረው ልጅ እኮ ትክክል ወጣ እንዴ ነህ? በራስህ ሊቀጥል አንዴ ቃል ስለምን ለምን መጣ እኮ ቶፒኩ ምንድነው? ስለምንድን ነው የተወራ ያለው? የገባበት እንትን ለምን ጠየቅ እኮ ስለምን ነው? ለምን ጠየቅ? አንተ የጠይቅበት ምክንያት ገብተህ ለመናገር ለምን ጠየቅ እኮ ጥያቄ ጠይቀኝናል መልስልህ። ምን አንተ የሀገሪቱ መሪ ነህ? ጥያቄ የምትጠየቀው አንተ የደንቆሮ የጀዝባ ልጅ ነውር ቡልሺት ብራም ያወራይ ስትጠይቁ የሆነ ነገር ለመናገር መግባት ያለበት ስለምን ልናገር ይለኛል። መነጽርክን ለምንድን ነው የማትቀይረው? ሁሌ የቆሸ መነጽር ነው የምታደርገው። ለምንድን ነው? በሰላም ነው? ለምን ቀይረዋለሁ? ማት መነጽር ነው ያለኝ። እስቲ አሳይ። በነገራችን ላይ ኮሎኔል ታታ ይባላል። የሀዲያ ጸጥታ አስከባሪ ነኝ። ቶ ይሄንን ማይም